ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን የዕለቱን ዜና ይዤላችሁ ቀርቤያለሁ። ሊሆን ብራውን ሰብስክራይብ ላይክ እንድታደርጉን በአክብሮት እየገለጽኩ ወደ ዜና አመራችኋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለራሱና ለግል ጥቅም ሲባል የህዝብን ሰላምና የፕሪቶሪያ ስምምነት የሀገሪቷን መረጋጋት እንደመሰሻ ከተጠቀሙ አካል ጋር እንዳይደራደሩ የክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ ጠየቁ። በአሁኑ ወቅት የትግራይ ክልል ውስጥ ከሚፈጠሩ ትርምስ እናተርፋለን የሚል አካላት እንዳለው የጠቀሱት አቶ ጌታቸው ረዳ ከዚህ መካከል የኤርትራ መንግስት እንደሆነ ጠቁመዋል። ክፍፍል ውስጥ የገባው የህወሓት መሪዎች ቀውስ ውስጥ የገባው የትግራይ ጊዜያዊ አስተዳደርን የሚመራው አቶ ጌታቸው ረዳ ይህን ያሉት ዛሬ ሐሙስ መጋቢት 4 2017 ዓ.ም በአዲስ አበባ በሰጡት ጋዜጣዊ መግለጫ ላይ ነው ተብሏል። አቶ ጌታቸው ረዳ በሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ በሁለቱም ቡድኖች መካከል እየተፈጠረ ያለ ቅራኔና ስላስከተለው ችግር ሰፋ ያለ ጊዜ ሰጥቶ አስረድተዋል ተብሏል። በአሁኑ ወቅት በትግራይ ክልል ውስጥ እየተፈጠረ ያለው አለመረጋጋት የህግ ተቀባይነት ባጣበት በዚህ ሰዓት ይህን ስርዓት ለማሳዝ የሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደር ያለውን አቅም መጠቀም የሚያስችል ዕድልን እየተነፈገ መምጣቱ አቶ ጌታቸው ረዳ በመግለጫቸው ተናግረዋል። በክልል ውስጥ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ረዳ ይህን ድርጊት የሚያከናውን አካላት የርዕሰ መስተዳድርን ስልጣንን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን ተናግረዋል። እንደዚህ አይነት ነውር ተግባራትን ለማስተናገድ መጀመሪያ የፌዴራል መንግስት ጣልቃ ገብነትን አንዱን መግለጫ ይሆናል የሚል እምነት አለኝ ሲሉም መንግስት ይህንን ጥያቄ እንደማይቀበል ያላቸውን እምነት ገልጸዋል። አቶ ጌታቸው ረዳ በዛሬው መግለጫ የሚመራው ጊዜያዊ አስተዳደር የፌዴራል መንግስትን በትግራይ ክልል ጣልቃ እንዳይገቡ በይፋ አለመጠየቃቸውን ተናግረዋል። በካቢኔያቸው ደረጃ ተሰብስበው የፌዴራል መንግስት ወደ ትግራይ ይግባ ብለን አልጠየቅንም፣ መጠየቅም አያስፈልግንም ብለዋል። እንደ ርዕሰ መስተዳድር ገለጻ ይህን ጥያቄ ያቀረብነው አንዱ ምክንያት ጊዜያዊ አስተዳደር የፌዴራል መንግስት አካል በመሆኑ ምክንያት እንደሆነ ገልጸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በርካታ የዓለም ሀገራት ላይ ተጨማሪ ታሪፍ ለመጣል ቃል ገብተዋል። ፕሬዝዳንቱ የጣሉበት ታሪፍ ተከትለው ካናዳና የአውሮፓ ህብረት የመልሶ ማጥቃት እርምጃ መውሰዳቸው ይታወሳል። ትራምፕ እነኚህ እርምጃ የወሰዱ ሌሎች የዓለም ሀገራት ላይ ከሚቀጥለው ወር ጀምሮ ታሪፍ እንደሚጥሉ ተናግረዋል። እኛ ላይ የሚጥሉ ክፍያ በእነሱ ላይ እንጥላለን ብለዋል። ፕሬዝዳንት ያሰሙት ማስጠንቀቂያ የንግድ ጦርነት እንዳይባባስ እንዲሁም በአሜሪካና በሌሎች ሀገራት ላይ ምጣኔ ሀብት ላይ ተጽዕኖ እንዳያመጣ ተሰግተዋል። ትራምፕ ሮብ ዕለት በብረታ ብረትና በአልሙኒየም ምርቶች ላይ የ25 በመቶ የጣሉት ታሪፍ ቀደም ሲል በነጻ ሲላክ የነበረው አሁን እንደሚመለከታቸው አስታውቋል። በያዝነው ወር ትራምፕ ከቻይና የሚመጡ ምርቶች ላይ የ20 በመቶ ታሪፍ መጣላቸው አይዘነጋም። ቁሳቁስ ወደ ሀገራት ሲገቡ የሚመጣው የግብር የሆነው ታሪፍ እንደ እንጨትና እንደ ምርቶች ተሽከርካሪዎች ላይ እንደሚጥሉ አስጠንቅቀዋል። የአውሮፓ ሀገራትና የካናዳ መሪዎች የፕሬዝዳንት እርምጃ ምክንያታዊ ያልሆነ ሲሉ የወቀሱ ሲሆን የራሳቸው ታሪፍ አሜሪካ ላይ ለመጣል ወስነዋል። ሌሎች የአሜሪካን ገበያ በርካታ ምርቶች በመላክ የሚታወቀው የዩናይትድ ኪንግደም፣ አውስትራሊያና ሜክሲኮና ብራዚል ለጊዜ እርምጃውን ከመውሰድ ተቆጥበዋል።